ያው በ2018-19 የምርት ዘመን የመስኖ ልማትን በተመለከተና የተፈጥሮ ሀብት ንቅናቄ መድረክ እያካሄድን እንገኛለን። ያው የመስኖ ልማት በባለፈው 2017 ዓ.ም ላይ ወደ 599 ሄክታር ወደ 99.9% አካባቢ መፈጸም ችለናል። ከዚህ ጋር ተያይዞ የበጋ መስኖ ስንዴንም ወደ 73 ሄክታር አቅደን 76.75 ሄክታር ከ100% በላይ ፈጽመናል። የ2018 እቅዳችን ያው ኦልሞስት ወደ 695 በጠቅላላው ታቅዷል። ኦልሞስት ያው ርብርብ እያደረግን ስራም የተጀመረበት አግባብ አለ። የበጋ ስንዴም ከ76 ሄክታር ወደ 95 ሄክታር አድጓል። አሁንም የማሳው ተለይቶ ኦልሞስት የተዘራም አለ። እርሻ እንቅስቃሴም እየተደረገ ያለበት ሁኔታ አለ። በሰፊው የተሰራ ያለበት ሁኔታ መልካም ነው ማለት ነው። ከደን ልማት ጋር ተያይዞ ኦልሞስት የተከላ ቦታ ለየታ ችግኝ ማፍላት በባለፈው ዓመት ከ100% በላይ ወደ 402,150 ችግኝ አፍልተን ሁሉንም ተክለናል። በዘንድሮ ዓመትም የቦታ ለየታውና የችግኝ ማፍላት ስራ ያው በሰፊው የተሰራ ያለበት ሁኔታ አለ። ስለዚህ የባለፈው ዓመት እንደ መነሻ ሁኔታ ተጠቅመን እኛም ሰፊ ርብርብ በማድረግ በ2018 ዓ.ም የማይበገር አረንጓዴ ኢኮኖሚ የብዝሃ ሕይወትን የሚያስፋፋ የአትክልት እና የደን ልማት ችግኞችን እየሰራንና የቦታ ለየታውንም በሰፊው በትኩረት እየሰራን ያለበት ሁኔታ አለ። ስለዚህ ያው ከስንዴ ምርት ጋር ተያይዞም አሁን ኦልሞስት ኤክስፖርት እየተደረገ ያለበት ሁኔታም ስላለ ይሄ የክፍለ ኢኮኖሚውንም ከፍ እያደረገ ያለበትና የተረጅነት ስሜቱንም እየቀነሰ በምግብ ራስ የመቻላችን እንትኑ የማህበረሰቡ ግንዛቤ ማህበረሰቡም እየሰራ ያለው ስራ በሰፊው ስለሆነ ያው ከዚህ በኋላ በምግብ ራሳችን እንችለን እንደ ሀገር ጥሩ ውጤት አስመዝግበን ማህበረሰቡም በኢኮኖሚውና ለኢንዱስትሪው መርህ የሆኑ ግብዓቶችን የምናቀርብበትና የምንሰራበት ሁኔታ ይኖራል ማለት ነው። አቮካዶም ኦልሞስት እና ቡና ኤክስፖርት የሚደረግበት አግባብ ካሁን በፊትም ተደርጓል። አሁንም ቢሆን በሰፊው የተሰራ ያለበት ሁኔታ ስታንዳርዱን በጠበቀ መልኩ የቡና እና የአቮካዶ ምርቶችንም ኤክስፖርት ለማድረግ በቅድመ ዝግጅት ላይ እንገኛለን። ስንዴ በባለፈው ዓመት ያው ወደ 3000 አካባቢ ኩንታል ማምረት ችለናል። በአሁኑ ደግሞ ኦልሞስት ባለፈው ዓመት ከ38 ምርታማነት ፐር ሄክታር 38 ነው። አሁን በ4 ኩንታል አሳድገን 42 ነው። የዚህ 3990 አካባቢ ምርት ይጠበቃል። የስንዴን በተመለከተ ያው ሌሎችንም አጠቃላይ ከ599 የነበረው ምርት ወደ 500,000 አካባቢ ኩንታል የተመረተበት ሁኔታ አለ። አሁን ደግሞ በዘንድሮ ዓመት 1 ሚሊዮን አካባቢ ምርት እንፈልጋለን ማለት ነው። ኦኬ የአርሶ አደሩ የመስኖ ውሃን በመጠቀም ረገድ የገጸ ምድርና የከርሰ ምድርን ውሃ በተገቢ መንገድ እየሰራ ያለበት ሁኔታ አለ። የእጅ ውሃ ጉድጓድ፣ የሞተር ፓምፕ ኦልሞስት እኛ በከተማችን ከባለፈው ዓመትም ራሱ በዘንድሮ ዓመት ወደ 10 ሞተር ፓምፖችን አሰራጭተናል። በባለፈው ዓመት ወደ 5 አሰራጭተናል። ኦልሞስት እስካሁን ባለው ጊዜ 2016 እስካሁን እንኳን ወደ 40 ሞተር ፓምፖችን አሰራጭተናል። አሁን በአጠቃላይ ወደ 80 ሞተር ፓምፕ በሁለቱ የገጠር ቀበሌዎችና በከተማ ተሰራጭተው ሰፊ ልማት እየለማ ያለበት ሁኔታ አለ። በዚህ አግባብ ነው ወደ 4 ዘመናዊ ግድቦች አሉ። ወደ 2 የምንጭ እንትኖች የማጎልበት ስራ በመስራት ሰፊ ልማት እየላመን ያለንበት ሁኔታ አለ። የተሻለ ነገር ያው እየፈጸምን ነው። በተለይ የመስኖ ፖቴንሻልነቱ እንደ ከተማ በጣም ሰፊ ስለሆነ ሰፊ ርብርብም እየተደረገ ያለበት ሁኔታ ፕሮጀክቶችን ኦልሞስት አሁን አደይ ፕሮጀክት የሞተር ፓምፕ የዘር የአትክልትና የስንዴ ዘሮችን እያቀረብን ወጣቱን በጣም በሰፊው በአዲስ መስኖ ላይ አሁን 96 ሄክታር ነው እቅዳችን። እስካሁን ራሱ ወደ 97 ሄክታር ለይተናል። ስለዚህ ይህን ምንድነው እቅዳችን ልንፈጽም የቻልነው ፕሮጀክቱ በፈጠረው የስራ ዕድል ወጣቶች ካሁን በፊት የማይለማ ማሳዎችን እንዲለማ ማድረግና የተሻለ ውጤት ለማስመዝገብ ጥረት እያደረግን በሰፊው የሰራን ነው። እንግዲህ ያው ወደ ልማቱም ገብተናል፣ ተጀማምራል። ኦልሞስት ከአርሶ አደሩ ካሁን በፊት ከነበረው ልምድ አሁን የተሻለ ቀድሞ የማልማቱን ዘዴም ተለማምዶ እየሰራ ያለበት ሁኔታ ነው። በባለሙያ እየተደገፈ በወረዳና በገጠር ቀበሌ ባለሙያዎች በሰፊ ድጋፍ እየተደረገ ያለበት ሁኔታ አለ። ከጸጥታው ጋር ተያይዞም የኛ የግብርና ባለሙያዎች የመሬት አሰራር ሁሉም ገጠር ላይ ያለ ባለሙያ ድጋፍ እያደረገ ተቀናጅቶ በቀጠና መሰረት አደረጃጀት መሰረት አድርገው ሰፊ ልማት እያለሙ ያለበት ሁኔታ አለ። በዚህ ልክ ነው እየሰራን ያለን።